ዛሬ ደግሞ የሐዋርያት ሥራ ላይ ያለውን አነባለሁ። የሐዋርያት ሥራ 17:29 ላይ እንግዲህ የእግዚአብሔር ልጆች ከሆንን አምላክ በሰው ሙያና ጥበብ የተቀረጸውን ወርቅ ወይም ብር ወይም ደግሞ ድንጋይ ይመስላል ብለን ማሰብ አይገባንም። ቀድሞ ሲልም እግዚአብሔር እንዲህ ያለውን አለማወቅ በትዕግስት አልፏልና፣ አሁን ግን በየቦታው ያሉ ሰዎች ሁሉም ንስሐ እንዲገቡ ያዛል። በመረጠውም ሰው አማካኝነት በዓለም ላይ በጽድቅ የሚፈርድበት ቀን ወስኗል። እርሱንም ይላል በጽድቅ የሚፈርድበት ቀን እንደወሰነ የእግዚአብሔር ቃል ይነግረናል ማለት ነው። ጌታ ይባረክ። ክርስቶስ ከሰማይ የመጣው ጽላት ይዞ አይደለም። ከሰማይ ሲመጣ ይዞ በእጁ አልመጣም። በእጁ ይዞ አልመጣም። ሕግን በልቡ ይዞ ነው የመጣው። ሕግን ይዞ ነው ኢየሱስ ወደ ምድር የመጣው ከሰማይ ማለት ነው። ሕግን ይዞ በልቡ ይዞ ነው የመጣው። የሕዝብን ፍርድ በመስቀል ላይ በራሱ የከበረ ሰውነት ተሸክሞ የእኛን በደል የእኛን ኃጢአት ይዞ ነው ክርስቶስ ኢየሱስ በመስቀል ላይ ዋለው ማለት ነው። በመስቀል ላይ ራሱን የከበረ ጌታ ማለት ነው። ምንም በደል ሳይኖርበት ኃጢአት ሳይኖርበት ነው ይዞ የመጣው ማለት ነው። ስለዚህ በዚህ ልንመስለው አንችልም ማለት ነው። ኢየሱስ ክርስቶስ ማለት ነው ብቻው ጌታ ነው። ብቻው ሊሰገድለት፣ ብቻው ሊመለክ ይገባዋል ማለት ነው። ብቻው ልናመልከው፣ ብቻው ልናከብረው ይገባል ማለት ነው ወገኖቼ። ስለዚህ ክርስቶስ ኢየሱስ ለመዳናችን ወይም ደግሞ ከእግዚአብሔር ጋር የሚያገናኙ ሌሎች ነገሮች ለመፈለግ አናንጋጥጥም ወይም አንፈልግም። ሌሎች ነገሮች ማን ነው? ክርስቶስ ኢየሱስ ለእኛ ለበደል ኃጢአታችን መጥቷል። ክርስቶስ ኢየሱስን ብቻ በማግኘት ወይም ደግሞ ክርስቶስ ኢየሱስን በመቀበል ብቻ የዘላለምን ሕይወት እናገኛለን ማለት ነው። ስለዚህ ወደዚህ ወደ ዘላለም ሕይወት ሊያስገባን ወይም ደግሞ ከእግዚአብሔር ጋር ሊያስታርቀን ወይም ደግሞ በእኛና በእግዚአብሔር መካከል ሆኖ እርቅ ሊያደርግ የሚያደርግልን አንፈልግም ማለት ነው። የሚያማልደን አንፈልግም ማለት ነው። ለምን? ክርስቶስ ኢየሱስ ከሰማይ መጥቷል ማለት ነው። ከሰማይ መጥቶ ወርዶ በምድር ላይ የእኛን በደልና ኃጢአት ተሸክሞ ንጹሕ የሆነ አምላክ፣ ምንም በደል የሌለበት አምላክ በእንጨት ላይ የእኛን በደል ኃጢአት፣ የእኛን እርግማን ተሸክሞ በእንጨት ላይ ውሏል ማለት ነው። ክርስቶስ ኢየሱስ ያለ የነበረ ነው ማለት ነው። ዘፍጥረት ላይ ስናነብ ክርስቶስ ኢየሱስ ሲፈጥር አብሮ የነበረ ነው። ግን በእኛና በእግዚአብሔር መካከል የነበረው ዘፍጥረት ውስጥ ስናነብ እኮ ሌሎች ነገሮች የሉም። አዳምና ሔዋን ናቸው። እግዚአብሔር ነው ያለው። እየሄደ ይጎበኛቸዋል፣ ያያቸዋል ማለት ነው። ስናነብ ዘፍጥረት ላይ ሌላ ነገርን አናነብም ማለት ነው። እግዚአብሔርና አዳም ሔዋን ናቸው ያሉት ማለት ነው። ስለዚህ ኃጢአት ስለተሰራ በእግዚአብሔርና በሰው መካከል ልዩነት ሆነ ማለት። ስለዚህ ክርስቶስ ኢየሱስ ወደ ምድር መጣ። እኛን ምን ለማድረግ? የነበረንን ከእግዚአብሔር ጋር የነበረንን እርቀት ለማገናኘት፣ እኛና እግዚአብሔርን ለማገናኘት ኢየሱስ መጣ፣ ሞተ በመስቀል ላይ። ስለዚህ በደላችን ኃጢአታችንን ተሸክሞ እኛን ይዞ ወዴት ሄደ? ወደ ሰማይ። በሶስተኛው ቀን ተነሳ፣ ወደ ሰማይ አድርጎ ሄደ ማለት ነው። ስለዚህ በእኛና በእግዚአብሔር መካከል ሌሎች ነገሮች አያስፈልጉንም ማለት ነው። ስለዚህ ክርስቶስ የሚሸፍኑ የእስራኤል ሕዝቦችን ስናይ በእጅ በተሰሩ ሰው በሰራቸው በሰው ብልዓት የተሰሩ ነገሮች እግዚአብሔርን ሲለውጡት እናያለን ማለት ነው። ይህ ከምን ያወጣቸው? ከጨለማ ያወጣቸው፣ ከባርነት ያወጣቸው። ወደ እሱ ሲጮሁ ደረሰላቸው። ከባርነት ያወጣቸው እግዚአብሔርን ምን አደረጉት? በጥቃቅን ነገር በእጅ የተሰራ በሰው ብልዓት በተሰሩ ነገሮች ማምለክ ጀመሩ። ለእሱ መስገድ ጀመሩ። ለእሱ ክብር መስጠት ጀመሩ። ከዚህ የተነሳ እግዚአብሔር እንዳዘን እንደተቆጣ የእግዚአብሔር ቃል ይነግረናል ማለት ነው። ዘጸአት ላይ ስናነብ ማለት ነው። እግዚአብሔርን በእጅ በተሰራ ነገር እንደለወጡት እናያለን ማለት ነው። ለእሱ እየሰገዱ ማለት እግዚአብሔር አንደኛ መሆን ሲገባው በሕይወታቸው ኢየሱስ አንደኛ መሆን ሲገባው ኢየሱስ አንደኛ ሆኖ መከበር ሲገባው ብዙ ነገሮች አንደኛ ሆኑባቸው። በእኛ ዘመንም ስናይ ይሄ ለበደል ለኃጢአታችን የሞተልን ጌታ እሱ ብቻ ነው የሞተልን። ሊያድነን የሚችለው እሱ ብቻ ነው። ወደ መንግስት ሊያስገባን የሚችለው እሱ ብቻ ነው። ስግደት የሚገባው እሱ ብቻ ነው። መሰበክ የሚገባው እሱ ብቻ ነው። ስለዚህ ዛሬም በዘመናችን ብዙ ነገር ነው የሚሰበከው። ኢየሱስ አይሰበክም። ኢየሱስ አይገንም። ኢየሱስ አንደኛ አይሆንም። ስለዚህ እንደውም የኢየሱስ ስም ሲጠራ ብዙዎች ደስተኞች አይደሉም። ዛሬ ሊያድነን የሚችለው ሊሰበክ የሚያስፈልገው እውነተኛ የሆነው ወንጌል ይሄ ነው። በቃ ሌላ ወንጌል የለም። እነዚህ ወንጌሎች ናቸው ሊሰበኩ ከክርስቶስ ጋር ሊያገናኘን የሚችለው የወንጌል ሲሰበክ ብቻ ነው።
ይሄ ወንጌል እውነት ካልተሰበከ ብዙ ሰዎች ኢየሱስን ሸፍነውታል። ዛሬ ብዙ ነገር ኢየሱስን ጋርዶታል ማለት ነው። ስለዚህ ኢየሱስን ለማግኘት ብዙ ነው የምናደርገው ማለት ነው። ወደ ኢየሱስ ለመቅረብ ምንም ነገር አያስፈልገንም፣ አማላጅ አያስፈልገንም ማለት ነው። ክርስቶስ ኢየሱስን በማመን ብቻ ወደ ክርስቶስ መቅረብ እንችላለን ማለት ነው። ስለዚህ የእግዚአብሔር ልጆች ተብለናል ማለት ነው። የእግዚአብሔር ልጆች ተብለን ተጠርተናል ማለት ነው። ዮሐንስ ወንጌል ላይ ስናነብ የእግዚአብሔር ልጆች ተብለናል ማለት ነው። ይሄ ልጅነታችን እርግጠኛ የሚሆነው ግን ክርስቶስን ስናገኝ ማለት ነው። ወገኖች ወደ መንግስተ ሰማይ መፍለስ የምንችለው መግባት የምንችለው ኢየሱስን ስናገኝ ብቻ ነው። በብዙ ነገር ኢየሱስ ሊገኝ አይችልም። ብዙ ነገሮች የሸፈኑት ነገሮች አሉ ኢየሱስን ማለት ነው። እውነተኛው ዳኛ ክርስቶስ ብቻ ነው ማለት ነው። የዓለም ሁሉ ጌታ ኢየሱስ ነው። በሰማይ የሚኖር ሁሉም ነገር እንደተከናወነልን ያውጃል ማለት ነው። በሰማይ ኢየሱስ ክርስቶስ ሞቶ በሶስተኛው ቀን ሲነሳ ያመኑትን ይዞ ነው የገባው ማለት ነው። ደቀ መዛሙርቶችን እኔ ሄዳለሁ፣ ስፍራ አዘጋጅላችኋለሁ፣ እኔ ባለሁበት እናንተ ትኖራላችሁ አላቸው። አባቶቻችን ማለት ነው። ዛሬ ኢየሱስ ባለበት ነው የምንኖረው ማለት ነው። ጌታን ስናገኝ ማለት ነው። ጌታን ስንቀበል ኢየሱስ ባለበት ነው የምንኖረው ማለት ነው። ጌታን ካላወቅን ግን ኢየሱስ ባለበት መኖር አንችልም ማለት ነው። ይሄንን ነው የሚነግረን። እዚህ ጋር አሁን ያነበብነው ምንድን ነው የሚለው? 29 ላይ እንደዚህ ነው የሚለው፣ እንግዲህ የእግዚአብሔር ልጆች ከሆንን አምላክ በሰው ሙያ ጥበብ የተቀረጸውን ወርቅ ወይም ብር ወይም ደግሞ ድንጋይ ይመስላልን ብለን ማሰብ አይገባንም። ቀድሞም ስለ እግዚአብሔር እንዲህ ያለውን አለማወቅ በትዕግስት አልፏል እግዚአብሔር ማለት ነው። አሁን ግን ይላል በየቦታው ያሉ ሰዎች ሁሉ ንስሐ እንዲገቡ ያዛል ይላል። ስለዚህ ወደ ንስሐ መመለስ አለብን ማለት ነው። ክርስቶስን ብዙ ነገሮች ክርስቶስ ኢየሱስን እንዳናመልክ እንዳንከተል ብዙ ነገር ሸፍኖናል ማለት ነው። ስናይ ከዘፍጥረት ጀምሮ እስከ ራዕይ ድረስ ኢየሱስን ነው የሚገልጠው ማለት ነው። ብሉም ብናይ ኢየሱስን ነው የሚገልጠው። የመምጣቱን የምስራች ነው የሚያበስረው ማለት ነው። የመምጣቱን ነገር ነው የሚነግረን ማለት ነው። ሙሴን ስናይ ህዝቡን ከባርነት ነፃነት እንዲያወጣ ሲታዘዝ የክርስቶስ ኢየሱስ ምሳሌ ነው ማለት ነው። ሙሴ በምድረ በዳ ላይ እባብ ነጥፏቸው ካለመታዘዛቸው የተነሳ እባብ ነጥፏቸው መርዙ እንዳይገላቸው ምን አለው እግዚአብሔር? የናሱን እባብ ስቀለውና እሱን ሲያዩ ከዚህ ከተነደፉበት ይድናሉ አለ። ይሄ የክርስቶስ ኢየሱስ ምሳሌ ነው። አያችሁ፣ ስቀለውና እሱን ሲያዩ መርዙ አይገላቸውም ማለት ኢየሱስ ክርስቶስ ይሄ ምሳሌ ነው ማለት ስናነብ ዘጸአት ከዘፍጥረት ጀምሮ እስከ ራዕይ ድረስ ብናነብ ስለ ክርስቶስ ነው የሚተርከው፣ ሌላ ነገር የለውም ማለት ነው። ስለዚህ ክርስቶስ ኢየሱስን የማይገልጡልን መጻሕፍቶች፣ ክርስቶስ ኢየሱስን የማያብራሩልን መጻሕፍቶች፣ ስለ ክርስቶስ ኢየሱስ የማይነግሩን መጻሕፍቶች ወደ እግዚአብሔር ሊያደርሱን አይችሉም። ሊያደርሰን የሚችለው እውነት የሆነው ክርስቶስን የሚያብራሩልን መጻሕፍቶች ብቻ ናቸው። ይሄንን ነው የሚለው። ስለዚህ ምን ይላል እዚህ ጋር? ንስሐ እንዲገቡ ያዛቸዋል ይላል። ንስሐ መግባት ወደ ክርስቶስ ኢየሱስ መምጣት አለብን ማለት ነው። የምንሰግድላቸው ነገሮች፣ የምንሰዋላቸው ነገሮች፣ ክብር የምንሰጣቸው ነገሮች በሰው ጥበብ የተሰሩ ናቸው፣ በሰው ዕውቀት የተሰሩ ናቸው። እግዚአብሔር ግን በሰው በተሰራው ነገር አሁን ልናመልከው አንችልም። እግዚአብሔር በክብር አለ ማለት ነው። እሱ እግዚአብሔር ስለሆነ ማለት ነው። ስለዚህ ልንሰግድለት የሚገባው፣ ክብር ልንሰጠው የሚገባው፣ ልናመልከው የሚገባው፣ ልናከብረው የሚገባው፣ ልንሰብክለት የሚገባው ይህ ክብሩን ጥሎ የወረደው ጌታ ታላቅነቱን ትቶ ለእኛ በደለ ኃጢአት የእኛን እርግማን ተሸክሞ በመስቀል ላይ የዋለውን ጌታ ነው ልንሰግድለት፣ ልናመልከው፣ ልናከብረው፣ ልንበረከክለት የሚገባው እሱ ብቻ ነው። ክብር የሚገባው እሱ ነው። ሌሎች ክብር አይገባቸውም ማለት ነው። ሌሎች ሊያድኑን አይችሉም ማለት። የምንሰግድላቸው፣ የምናመልካቸው፣ የምንጠራቸው ብዙ አይነት ነገሮችን እንጠራለን። ብዙ እነሱ ሊያድኑን አይችሉም። ሊያድነን የሚችለው በመስቀል ላይ የዋለው ስለኛ በደል ኃጢአት የተሰቀለው ክርስቶስ ኢየሱስ ነው። ሊሰበክም ሊከበርም የሚገባው ይሄ ነው። ስለዚህ ምን ይላል? ንስሐ ግቡ ብሎ እዚህ ጋር ያዛል ማለት ነው። ወይም በብር ወይም በድንጋይ ይመስላልን ብለን ማሰብ አይገባንም። ቀድሞም ሲል እግዚአብሔር እንዲህ ያለውን አለማወቅ በትዕግስት አልፏል። አሁን ግን በየቦታው ያሉ ሰዎች ሁሉ ንስሐ እንዲገቡ ያዛል ይላል። ስለዚህ ወደ እግዚአብሔር መመለስ አለብን። ንስሐ መግባት አለብን።
ክርስቶስ ኢየሱስን የሸፈኑት ነገሮች የጋረዱትን ነገሮች ገለል ማድረግ አለብን። ይሄ እውነት የሆነ ወንጌል የሚያድነን ወንጌል ወደ ክርስቶስ የሚያደርሰን ወንጌል መሰበክ አለበት። ሰው ለመዳኑ እርግጠኛ መሆን አለበት። ለመዳናችን መንግስተ ሰማይ ለመግባታችን እርግጠኛ ልንሆን የምንችለው ክርስቶስን ስንከተል ብቻ ነው። ይሄ እውነት ወንጌል ስንሰማ ብቻ ነው ትክክለኞች። ያለበለዛ በስተቀር እርግጠኞች አይደለንም። ለመግባታችን እርግጠኞች አይደለም። ወደ እግዚአብሔር የሚያደርሰን ብዙ እንፈልጋለን። አማላጆች እንፈልጋለን። ወደ እግዚአብሔር የሚያደርሱን ብዙ እንደሱ በእግዚአብሔር ቃል አልተጻፈም። ክርስቶስ ኢየሱስ በቂ ነው። በቃ እሱ ነው የሞተልን። ሊያድነን የሚችል እሱ ነው። ወደ እግዚአብሔር ሊያደርሰን የሚችል እሱ ነው። እውነት ህይወት እሱ ነው። አምላክ እሱ ብቻ ነው። ሌሎች አማልክቶች፣ ሌሎች የምንሰግድላቸው የምናመልካቸው፣ ክብር የምንሰጣቸው አይገባቸውም። የሚገባው ኢየሱስ ብቻ ነው። ስለዚህ ዛሬም ንስሐ መግባት አለብን። ወደ ክርስቶስ መመለስ አለብን። ዘመኑ የመጨረሻ ዘመን ነው። ክርስቶስ ኢየሱስ አሁን የሚመጣው ለመዋረድ አይደለም። ክርስቶስ ኢየሱስ አሁን የሚመጣው ለመሰቀል አይደለም። አሁን የሚመጣው ለፍርድ ነው። ስለዚህ ከፍርድ ለመዳን ፈጥነን እጆቻችንን ወደ ክርስቶስ ኢየሱስ ማንሳት አለብን። እግዚአብሔር ለዚህ ሁሉ ይርዳን፣ ያግዘን።